በ2022-23 የውድድር ዘመን ራሽፎርድ በማንቸስተር ዩናይትድ ቤት ምርጡን የውድድር ዘመን ያሳለፈበት ዓመት ነበር። በጊዜው ኤሪክ ቴን ሃግ ማንቸስተር ዩናይትድን ለመጀመሪያ ጊዜ እየመሩ 2022-23 የውድድር ዘመንን ጀመሩ። በወቅቱ አሰልጣኝ ኤሪክ ቴን ሃግ ራሽፎርድን እንደ ፊት መስመርና ግራ መስመር አጥቂ እያቀያየሩ ሲያጫውቱት ነበር። ይህም ለተጫዋቹ በሜዳ ላይ ጎሎችን ለማስቆጠር ትልቅ ምቾትን ይሰጠው ነበር። ገና በውድድር ዓመቱ መጀመሪያ ላይ ራሽፎርድ በሊቨርፑልና አርሰናል ላይ ጎሎችን በማስቆጠር በአጥቂ ስፍራ በኩል ለአዲሱ አሰልጣኝ ኤሪክ ቴን ሃግ ተቀዳሚ ተመራጭ ተጫዋች ሆነ። ማንቸስተር ዩናይትድ የወቅቱ ካራባኦ ዋንጫ ሻምፒዮን ሲሆን ማርከስ ራሽፎርድ በቶርናመንቱ 6 ጎሎችን አስቆጥሮ ነበር። በፍጻሜውም ማንቸስተር ዩናይትድ ኒውካስል ዩናይትድን 2-0 አሸንፎ ሻምፒዮን ሲሆኑ አንዷ ግብ የማርከስ ራሽፎርድ ነበረች። በውድድር ዓመቱ መጨረሻም ራሽፎርድ ለክለቡ 30 ጎሎችንና 11 አሲስቶችን በማስመዝገብ በአዲሱ አሰልጣኝ ኤሪክ ቴን ሃግ ስር የተሳካ የውድድር ዘመን አሳልፎ ነበር። ይህም ከሮቢን ቫን ፐርሲ በኋላ ለማንቸስተር ዩናይትድ በአንድ የውድድር ዘመን 30 ጎሎችን በማስቆጠር ራሽፎርድን የመጀመሪያው ተጫዋች አደረገው። በ2022-23 የውድድር ዘመንም ማንቸስተር ዩናይትድ 3ኛ ደረጃን ይዘው ሲያጠናቅቁ ራሽፎርድን የክለቡ የዓመቱ ምርጥ ተጫዋች በማለት መርጠውት ነበር። አሁን በባርሴሎና ቤት በመከላከሉና ፕሬሲንግ ሳይድ በኩል እያሳየው ያለው ድክመት ወደ ማንቸስተር ዩናይትድ ዳግም ይመልሰው ይሆን? አብረን የምንመለከተው ይሆናል። ለማንኛውም ስለ ማርከስ ራሽፎርድ ዩናይትድ ቤት ያሳለፈውን ምርጥ የውድድር ዘመን ዳሰሳ ያየንበት ቪዲዮ ይሄንን ይመስል ነበር። አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ ማድረግ አትርሱ።